በተፈጥሮ ሚስጥራት የተሞላችው ዓለማችን አንዳንዴ አእምሮን የሚገዙ ሳይንስን ግራ የሚያጋቡና የሰውን ልጅ የህልውና ትግል አጉልተው የሚያሳዩ ክስተቶችን እንካችሁ ትለናለች። ከነዚህ እጅግ ብርቅዬና አስገራሚ የተፈጥሮ ክስተቶች መካከል በተፈጥሮ ከእናታቸው ማህፀን ተጣብቀው የሚወለዱ መንትያዎች ቀዳሚውን ስፍራ ይዛሉ። በየ200 ሺህ ልደቶች ውስጥ በአንዱ ላይ ብቻ የሚከሰተው ይህ አጋጣሚ የህክምና ክስተት አይደለም። ይልቁንም የሰው ልጅ የመኖር ጽናት፣ የፍቅርና የመተሳሰብ ጥልቀት በተግባር የሚታይበት ያው መድረክ እንጂ። ዛሬ የእናንተው በሆነው በአድማስ ቲዩብ የህክምና ጥበብን የተፈታተኑ የዓለማችንን ትኩረት የሳቡና በውስጣቸው የማይታመን የህይወት ታሪክ የያዙና በገሃዱ ዓለም የሚኖሩ 13 ተጣብቀው የተወለዱ መንትያዎችን ታሪክ ይዘንላችሁ ቀርበናል። እነዚህን ታሪኮች ስትሰሙ በፈጣሪ ስራ ትገረማላችሁ። ምናልባትም እንዲህ ይኖራል እንዴ ትሉም ይሆናል። እስከ መጨረሻው አብራችሁን በመቆየት ይህንን አስገራሚ የህይወት ጉዞ ይጋሩ። ካርሜን እና ሉፒታ አንድሬድ የፍቅርና የነጻነት መገለጫ ተደርገው ይወሰዳሉ። እነዚህ በሜክሲኮ ተወልደው በአሜሪካ የሚኖሩት እህትማማቾች በአሁኑ ወቅት የማህበራዊ ሚዲያ ኮከቦች ናቸው። ከደረታቸው እስከ ዳሌያቸው የተጣበቁ ሲሆን አንድ ጉበት፣ አንድ የምግብ መፍጫ ስርዓትና የመራቢያ አካልንም ይጋራሉ። የሚገርመው ግን የራሳቸው የሆነ ልብና ሳምባ አላቸው። እያንዳንዱ እንቅስቃሴያቸው ፍጹም ቅንጅትን ይጠይቃል። ካርመን የቀኝ እግርን ስትቆጣጠር፣ ሉፒታ ደግሞ የግራውን ትቆጣጠራለች። መለያየት ለህይወታቸው እጅግ አደገኛ መሆኑ ከተነገራቸው በኋላ ለምንድነው ለሁለት እንድንቆረጥ የምትፈልጉት በማለት አብሮ የመኖርን ውበት መርጠዋል። በቅርቡ ካርመን የፍቅር ጓደኛ ይዛ ትዳር መመስረቷ አብሮነታቸው ለደስታ እንቅፋት እንደማይሆን ለዓለም አሳይቷል። ቻንግ እና አንግ ዛሬ ለተጣበቁ መንትያዎች የምንጠቀምበትን ስያሜ ትዊንስ የሚለውን ዓለም አቀፍ ስያሜ የተገኘው ከነዚህ ታሪካዊ ወንድማማቾች ነው። በ1811 በታይላንድ ተወልደው በአሜሪካ ዝነኛ የሆኑት ቻንግ እና አንግ በደረታቸው አካባቢ በትንሽ ስጋ ነበር የተጣበቁት። በአሜሪካ የሰርከስ ትርኢት ትልቅ ሀብት ካፈሩ በኋላ ሁለት እህትማማቾችን አግብተው በአጠቃላይ 21 ልጆችን አፍርተዋል። የተለያየ ቤት የነበራቸው ሲሆን በየ3 ቀኑ ቤት ይቀያየሩ ነበር። ታሪካቸው የሚያበቃው ግን ልብ በሚነካ ሁኔታ ነው። በ1874 ቻንግ በህመም ሲያርፍ አንግ ከ3 ሰዓት በኋላ በድንጋጤና በሐዘን ህይወቱ ማለፏ የማይበጠስ ስነ ልቦናዊ ትስስራቸውንም ያሳያል። ሎሪና ጆርጅ ቻፔል ፍጹም የተለያየ ማንነት ቢኖራቸውም በአንድ አካል ተሳስረዋል። በራስ ቅላቸው የተጣበቁት ሎሪና ጆርጅ 30 በመቶ የአንጎል ቲሹንና ወሳኝ የደም ስሮችን ቢጋሩም ፍጹም የተለያየ ህይወትና ፍላጎት ነበራቸው። ሎሪ መደበኛ ህይወት ለመምራት ስትጥርና በሆስፒታል ውስጥ በልብስ አጣቢ ክፍል ስትሰራ፣ ጆርጅ ግን ዝነኛ የሀገር ውስጥ ሙዚቃ ዘፋኝም ነበር። ጆርጅ ቀድሞ ዶሪ ትባል የነበረ ሲሆን ጾታውን በመቀየር ወንድ መሆኑን አውጇል። ሎሪ ለወንድሟ ውሳኔ ሙሉ ድጋፍ በመስጠት በአንድ አፓርታማ ውስጥ የራሳቸውን የግል ጊዜ በመስጠት በነጻነት ይኖሩ ነበር። የእነርሱ ታሪክ የአካል መጣበቅ፣ የአስተሳሰብና የማንነት ነጻነትን እንደማይጋፋ ትልቅ ማረጋገጫ ነው። ማርያምና ኒዴየን በህይወት ያቆያቸው የአባታቸው ታምራዊ ፍቅር ነው። እነዚህ ትናንሽ ሴኔጋላውያን ልጃገረዶች የጽናትና የላቀ የወላጅ ፍቅር ተምሳሌት ናቸው። በደረታቸውና በሆዳቸው የተጣበቁ ሲሆን 3 ልብ፣ 4 ሳምባ፣ ነገር ግን አንድ ጉበትና የምግብ መፍጫ ስርዓት አላቸው። በሀገራቸው ያሉ ዶክተሮች ጥቂት ቀናት ብቻ ነው የሚኖሩት ብሉም አባታቸው ኢብራሂም ግን ተስፋ ሳይቆርጥ ልጆቹን ለማዳን ሀብት ንብረቶቹን ሽጦ ከሴኔጋል ወደ ብሪታንያ በመጓዝ ለህይወታቸው ተግቷል። ዛሬ እነኚህ መንትዮች በዌልስ ካርዲፍ ከተማ መደበኛ ትምህርት ቤት እየተማሩ እየሳቁና ሁሉንም የህክምና ግምቶች ውድቅ በማድረግ ላይ ይገኛሉ። ከወገባቸው በታች አንድ የሆኑት ህንዳውያን ሺቫናት እና ሺቬራም ወንድማማቾች 2 አካል፣ 2 ልብና 4 እጆች ቢኖራቸውም የሚጋሩት ግን 2 እግሮችን ብቻ ነው። ነገር ግን ይህ የአካል ውስንነት አልገደባቸውም። እንደ ሸረሪት በእጃቸው በመታገዝ በከፍተኛ ፍጥነት የመንቀሳቀስ፣ የመሮጥና ብስክሌት የመንዳት አስገራሚ ችሎታን አዳብረዋል። ሳይንስ መለያየት እንደሚችሉና ቢያንስ አንዱ የተሟላ ህይወት እንደሚኖረው ቢነግራቸውም እነሱ ግን አምላክ እንዲህ አድርጎ ፈጥሮናል፣ መለያየት አንፈልግም በማለት እስከ ህይወት ፍጻሜያቸው አብሮነትን መርጠዋል።
የላዳንና ላሌሂ ታሪክ በሕክምናው ዓለም እጅግ ልብ ሰባሪና ረቂቁ ነው። እነዚህ ኢራናውያን እህትማማቾች በራስ ቅላቸው የተጣበቁ ሲሆን ፍጹም የተለያየ የህይወት ህልምም ነበራቸው። ላዳን ጠበቃ የመሆን፣ ላሌሂ ደግሞ ጋዜጠኛ የመሆን ትልቅ ህልም ነበራት። ነገር ግን የአካል መጣበቃቸው ለህልማቸው ጋሬጣ ሆኖባቸው ነፃ ለመሆንና የራሳቸውን ህይወት ለመምራት ያላቸው ከፍተኛ ጉጉት እጅግ አደገኛ ለሆነው የመለያየት ቀዶ ጥገና እንዲወስኑም አደረጋቸው። በ2003 በሲንጋፖር የዓለም ምርጥ ዶክተሮች በተሰበሰቡበት ለ50 ሰዓት የፈጀ ከባድ ቀዶ ጥገና ቢደረግላቸውም በሚያሳዝን ሁኔታ ሁለቱም በከፍተኛ ደም መፍሰስ ምክንያት ህይወታቸው አልፏል። ሆኖም ለነጻነትና ለግል ማንነት የከፈሉት መስዋዕትነት ሁሌም ሲታወስ ይኖራል። በራስ ቅላቸው ጎን በኩል ተጣብቀው የተወለዱት እነዚህ ኔዘርላንዳውያን እህትማማቾች ኔቪና ኔሊ በአካል ፊት ለፊት መተያየት አይችሉም። እርስ በርስ ለማየት ሁልጊዜ መስታወት ይጠቀማሉ። ዶክተሮች በህፃንነታቸው ይሞታሉ ቢሉም ዛሬ ግን በአዋቂነት እድሜ ላይ ይገኛሉ። እኛ ከሁኔታችን በላይ ነን፣ አካላችን እንጂ መንፈሳችን አልተጣበቀም የሚል ጠንካራ መልእክትን በማህበራዊ ሚዲያቸው በማስተላለፍ ለብዙዎች ተስፋ እየሆኑ ነው። በ2015 ተወልደው በራስ ቅላቸው አናት ላይ ተጣብቀው የነበሩ ጄደን እና አናያት ማክዶናልድ በዘመናዊ ሕክምና የታገዘ ታምር ተፈጥሮላቸዋል። በራስ ቅል መጣበቅ ለመለያየት እጅግ አስቸጋሪ ቢሆንም በ2016 በኒውዮርክ ሲቲ ለ27 ሰዓታት በፈጀ እጅግ ረቂቅና ከፍተኛ ጥንቃቄ በተሞላበት ቀዶ ጥገና በተሳካ ሁኔታ ተለያይተዋል። ዛሬ ሁለቱም ህጻናት የተሟላ ጤንነት ኑሯቸው የራሳቸውን ነፃ ህይወት እየመሩና እያደጉ ይገኛሉ። በዳሌያቸው የተጣበቁና አንድ ጥንድ እግር ብቻ የሚጋሩት ታይላንዳውያን ፓንና ፒን እያንዳንዳቸው የአንድ ጎን እግርንና አንድ እጅን ይቆጣጠራሉ። ወላጆቻቸው ጥለዋቸው ቢሄዱም በአያታቸው ፍቅርና እንክብካቤ አድገዋል። በሚያስደምም ቅንጅት መራመድ፣ ደረጃ መውጣት፣ መሮጥና ብስክሌት መንዳትም ይችላሉ። መለያየትን በፍጹም አይመኙትም። ይልቁንም አብረው መሆናቸው ጥንካሬ እንደሰጣቸው ያምናሉ። የሸረሪት እህትማማቾች በመባል የሚታወቁት ህንዳውያን መንታዎች ጋንግና ጃሙና ከወገባቸው በታች የተጣበቁ ሲሆን 4 እጆችና 3 እግሮች አሏቸው። ከከፍተኛ ድህነት ውስጥ ቢወለዱም በአካላቸው አለመሸማቀቅን መርጠው በህንድ የሰርከስ ትርኢት ላይ በመስራት ዝነኛና በራሳቸው ጥረት ገቢ ማግኘት የቻሉ ጠንካራ ሴቶች ናቸው። እንዲያውም ታሪካቸው ይበልጥ አነጋጋሪ የሆነው ሁለቱም በአንድ ሰርከስ አብሯቸው ለሚሰራው አንድ ወንድ ላይ በፍቅር መውደቃቸውና ለብዙ ዓመታት አብረው በመኖራቸው ጭምር ነበር። በአሁን ሰዓት በዓለም ላይ ካሉ መንታዎች ሁሉ ቀዳሚውንና ከፍተኛውን ትኩረት የሳቡት አቢና ብሪቲኒ ናቸው። አንድ አካል 2 እግሮች፣ 2 እጆች፣ ነገር ግን 2 ራስና 2 ሙሉ የአንጎል ስርዓት ያላቸው እነዚህ መንታዎች እጅግ በሚያስደምም ቅንጅት መኪና ያሽከረክራሉ፣ ስፖርት ይሰራሉ፣ ዩኒቨርሲቲ ተመርቀው በአሁኑ ወቅት መምህርም ናቸው። የራሳቸው የተለያየ ጣዕምና ስሜት አላቸው። አቢ በ2021 የፍቅር ጓደኛ ይዛ ትዳር መመስረቷና በቅርቡም አዲስ ህፃን በማቀፋቸው ታሪካቸው በዓለም አቀፍ ዙሪያ ታላቅ መነጋገሪያና የሰው ልጅ ተፈጥሮን ድንበር የገፋ ሆኗል። በህፃንነታቸው በአካላቸው ምክንያት ወላጆቻቸው በሆስፒታል ጥለዋቸው የሄዱት ሶናና ሞና በጎ አድራጊ ድርጅቶችና መነኮሳት ባደረጉላቸው ድጋፍ በአምርቲ ስራም ህንድ አድገዋል። ከወገባቸው በታች የተጣበቁ ሲሆን 2 ልብ፣ 2 ጥንድ እጆች፣ ነገር ግን 2 እግሮች ብቻ አሏቸው። በኤሌክትሪክ ሙያ ተመርቀው በችሎታቸው ተፈትነው በመንግስት የኤሌክትሪክ መስሪያ ቤት ተቀጥረው በመስራት ላይ ይገኛሉ። ዛሬ የ2 ሰው ደሞዝ የተከፈላቸው የራሳቸውን ህይወት በኩራት ይመራሉ። ታሪካቸው የሰው ልጅ በራሱ ጥረት ማንኛውንም ተግዳሮት ማሸነፍ እንደሚችል ትልቅ ትምህርት የሚሰጥ ነው። በቅርቡ በኢንተርኔትና በማህበራዊ ሚዲያ ላይ ከፍተኛ ትኩረትና ድጋፍ እያገኙ ያሉት እነዚህ የኢንዶኔዥያ ህጻናት አልዲዋና አሊፑተር በደረታቸውና በሆዳቸው የተጣበቁ ናቸው። እጅግ ውስብስብ የሰውነት አካላትን የሚጋሩ በመሆኑ መለያየታቸው ትልቅ ጥንቃቄን ይጠይቃል። በአሁኑ ወቅት ዶክተሮች የልጆቹን ጤንነት፣ እድገትና የአካል ሁኔታ በጥንቃቄ እየተከታተሉ ሲሆን በዓለም ዙሪያ ያሉ በሺዎች የሚቆጠሩ ሰዎችም ለህክምናቸውና ለወደፊት ህይወታቸው የገንዘብና የሞራል ድጋፍ በማድረግ ላይ
ይገኛሉ። ዛሬ የተመለከትናቸው እነዚህ 13 ተጣብቆ የተወለዱት መንትያዎች የአካል መጣበቅ ታሪኮች ብቻ አይደሉም። እነኚህ ባለ ታሪኮች የሚያሳዩን ነገር ቢኖር የሰው ልጅ ምንም አይነት አካላዊ ፈተና፣ የማህበረሰብ ጫና ወይም የሕክምና ተግዳሮት ቢገጥመው ህልሙን፣ ደስታውንና ማንነቱን ማሳካት እንደሚችል ነው። የተጣበቁ መንታዎች የትብብር፣ የፍቅር፣ የጽናትና የሰው ልጅ የማይበጠስ የህይወት ትስስር ሕያው ምስክሮች ናቸው። የእነርሱ ህይወት እኛ ላለንበት እያንዳንዱ ነገር እንድናመሰግንና ተስፋ እንዳንቆርጥ ያስተምረናል። የዛሬው ልዩ ዝግጅታችን ይህንን ይመስል ነበር። ከነዚህ 13 አስገራሚ ታሪኮች ውስጥ እናንተን ይበልጥ የገረማችሁና ቀልባችሁን የሳበው የትኛው ነው? አስተያየታችሁንና ስሜታችሁን በኮሜንት መስጫ ላይ አካፍሉን። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አዳዲስና አስገራሚ መረጃዎች፣ አስተማሪ ታሪኮችና የዓለም ድንቆች ቀድመው እንዲደርሱት ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላምና ጤና ለሁላችሁም በያላችሁበት ተመኘን። ቸር ጊዜ